እንግዲህ ቤተሰቦች በጉጉት ስንጠብቀው ቀን ሙሉ በቃ ሆዳችን ሲቆርጠን ምን ይፈጠር ይሆን ስንል ነፂና አብርሽ አብረው መተውልን እንግዲህ ምን ይዘውልን መጡ እንጂ ስልካችንን እንዲያየን ይጣጣ የምሬ ነው 12 ሰዓት ተኩል ብሎ እንደውም ትንሽ አብርሽ ግራ ገባን እኮ 12 ሰዓት ተኩል ብሎ 12 ተኩል ብሎ 2 ሰዓት ነው የለቀቀው እና በጣም ትንሽ ግር ብሎ ነበር ያም ደግሞ አለመለቀቁ ምን ተፈጥሮ ይሆን ማለት ቪዲዮ ላይ ምን እንደማጋጠማቸው ብለን ነበር እንግዲህ ዛሬ በጣም ማለት ሁሉ ነገር ግልጽ የሚወጣበት የአብርሃምና የነፂም ነገር የሚፈታበት የሩታም ሰላም የምታገኝበት ቪዲዮ እንዲያደርግልን ቀን ሙሉ ስንጸልይ ነው ያለውና ምን እንደሚሆን ምን እንደሚፈጠር አብረን ከእናንተ ጋር እንከታተላለን። እንግዲህ ከብዙ ጊዜ በኋላ የምንገናኘው ከዓመታት በኋላ ማለት ይቻላል። በእርግጠኝነት ቀለቦች ይባላሉ የምታገኙ አይመስለኝም። ግን አይ ቲንክ እሱ ከዓመታት በኋላ ነው እያለ ያለው አምሮበታል። መጀመሪያ እውነት ለመናገር ግን ደግሞ ከዓመታት በኋላ ነው የምንገናኘው። እሱ በሱ አፍ ነው እንደዚህ የሰማነው በነፃ ሰማነው። የሆነ ማለት የሚያስገርም ነገር ያየሁበት እየመሰለኝ ነው በጣም ነፂ የመጓጓት ነገር ምንድን ነው በቃ ጭራሽ መሳሳምም አለው። ሩታ ስታይ እንደኔ የተሰማችሁ የሩታ ማለት ምን ታስብ ይሆን? በዚህ ቪዲዮ ላይ ምን ታስብ ይሆን? እዚህ ፓርት ላይ ትንሽ ይከብዳል። ልቤን አሳልፌ ምናምን የሚልም ዘፈን አለ። እኛ ራሱ የምንናገረው ትንሽ ከበደ ግን ያው እኔ ምንም አይደለም በዚህ ጉዳይ ግን መለጣጠፉ ደስ አይልም ማለት አብረው መለጣጠፋቸው እንደዚህ ተገቢ ነው ብዬ ስላልሆነ የሩታ ሞራል የሚባል ነገር አለ። እስኪ ቪዲዮ ላይ ሩታ ያለች አይመስለኝም። አምሮባችኋል ግራት ያጋባል አፈቅራለሁ ምናምን ቴምፕሬቸር ያዙልኝ አይታችኋል። ከስንት ዓመት በኋላ ማየቷን የምታውቁት አላመነችም ሁላ አላመንኩ ምናምን እያለች ነው። ትዳብሷለች ሰው ነው አይደለም አብርሽ ነው ራሱ ነው ምናምን ማለት በቃ ይሄ በቃ ትልቅ ማረጋገጫ ነው። በቅርብ አይታው እንኳን እንደማታውቅ ትልቅ ማረጋገጫ ነው ለሩታ ነው። እዚህ ጋር ቤተሰብ አስተውሉና በእናንተ አይምሮ ምን ይፈጥራል ይሄ ነገር? እንዴት ነው የምታዩት? ማለት አይምሮአችሁ ላይ ምን አይነት ነገር ይፈጥራል? ማለት ትክክል ነው። እዮባ እንዳልከው ነው። እዮባ እንዳለው ነው። እኔም የምረዳው እንደዛ ነው። ምክንያቱም ማስተዋል እዚህ ጋር አይከብደንም ብዬ ተስፋ አደርጋለሁ። ምክንያቱም በቅርቡ ያገኘ ሰው ቢሆን እኮ ተናግረናል። በቅርቡ የተገናኙ ሰዎች ቢሆኑ እንደዚህ አይገርማትም ነበር። አብርሃምን ነው አይደለም እያለች እያመዛዘነች ብቻ እንቀጥል እስኪ። ጭራሽ ምን አይነት ጥያቄ ነው የሚሰማውን አንቺ ነሽ ብትወስኝ ይላል። እሺ ምን ደስተኛ ማይመስለው ደስ ብሎ ምን አይነት ጥያቄ ነው? ደስ ብሎ ነው ወይ የምትኖረው አይባልም እኮ። ደስ ባይለው ለምን ትዳር የመሰለ ነገር ውስጥ ይገባል? ልጅም የመሰለ ነገር ለምን ይፈጥራል? እነዚህ ትልቅ ሰው ነው እናስተውል። እንደዚህ አምሮበት ማለት እስክትዳብሺው ድረስ እሱ ነው አይደለም እስክትይ ድረስ ደስተኛ ቢሆን አይደል? ማለት ለሩታ ሁሉ ነገር ግልጽ ስለሚያደርግ ይመስለኛል እንደዚህ ያለው ደስ ያለው መፈንደቅ የጀመረው። ምክንያቱም ሚስቱን እዚህ ጋር የሚያድንበትን ነገር ስለሆነ ልክ ነህ። ያ በቃ ነገር ስለሆነ እኮ ነው ነፂ
ይሄ እንዴት አይገባሽም? አሁን ላይ እናወራለን በተደጋጋሚ ነው የምንገናኘው ምናምን ስትይ ትክክል ያልሆነው ነገር ትክክል አይደለም ማለት አለብኝ። ነበሽ እኔናችን በተደጋጋሚ አውርደን እናውቃለን እኮ ግን በተደጋጋሚ አውርደን አናውቅም በዚህ ልክ ማለት ነው። እና አንዳንድ ነገሮችን ለብለሽ ስትናገሪ ነው አይ ነው እያልኩኝ የነበረው ማለት ነው እንጂ እንደማይተዋወቅ ከአንቺ ጋር እንዳልተገናኘ ሰው ሆኜ ወይም ከአንቺ ጋር ምንም ላይ እንዳላሳለፈ ሰው ሆኜ አልተናገርኩም። ግን እኮ ያደረግከው ነገር ትክክል ነው ለእኔ አይታችኋል ቤተሰቦች። እሺ ይህንን ብቻ ነገሩ ይኸው በቃ ጸጥ አለች እኮ ቃላት አጣች ማለት ምንም ነገር እንደሌለን ውሸት እየተናገርሽ እንደነበረ ምናምን ብሎ ሲያስረዳት ጸጥ ነው ያለችው በቃ። ምክንያቱም እውነቱም ስላወራ እሷ ብዙ ጨማምራ ዋሽታ ያወራችው ነገር ስላለ እስከዛሬ ድረስ ፍቅረኛ ነን እየፎገረ ነው ከሩታም ጋር ምንም የላቸውም እስከ ማለት ያደረሰች ውሸት ይኸው እዚህ ጋር እያየ ነው እኮ ነው። ቤተሰቦች ተገቢ አይደለም። አንዳንዴ ግን እንደዚህ አንዳንድ ሰዎች ማለት ነው እንደዚህ ማለት ግንኙነታችሁ ተቋርጦ በዛ መሃል ግንኙነታችሁ ያለ የሚመስላችሁ ሰዎች አላችሁ። ጥሩ አይደለም። ጥሩ አስተሳሰብ እንደዛ አታስቡ እንዴ። ካበቃ አንድ ግንኙነት አበቃ ነው። ችላ ማለት ራሱ እኮ የሰነበት ምልክት ነው። መረሳት ከጀመራችሁ አንድ ሰው ወንዲ በቃ እናንተ አታስፈልጉትም እንደዛ ሰው እንዴ። እና ነዚህ እባክሽ መስጠት እኔም በተስፋ ማለት ተገቢ በላይ ማለት ነገሮችን ከመስራታዎች ለመፍታት ይችላል ነበር እኮ ለምን ይሰራል አንቺ ነሽ ያልገባሽ እኔ አማርኛ ግልጽ ነበር ማለት ያለብን ነገር አውርተን ፈተናል። እኔም ለምን እንደፈታ ነው አንቺ አሁን ላይ ነገሮችን እንዳሉ ማቆም እንጂ እኔ ጋር ነገሮች ታዩ ቆይቷል አይደል? ትክክል ደጋግመሽ ሀሳብሽ ላይ ያው ልስታራው ለምን አታወሪ ነዚህ ማለት እኔም እዚህ ጋር ስታገል የነበር ነው። እዚህ ጋር መከራ እያየን የነበረው ከስንት ነገር ተቋቁመን ሴት ልጅ እንደዚህ አትናገሩ እስከመባል የደረስነው ቤተሰቦች ዝም ብለን አይደለም ምናቀ እኔ እኮ አጠገቤ ነበረች አይደል? እኔ አልተጎዳችም እኮ መቻልኩ ግን አብረን ነበር ነው ይዛን አይደል? በጣም ተጎድታለች፣ በጣም ተሰብራለች በአብረሽ ምክንያት። ግን ደግሞ አብቅቷል። 2 ዓመት ነው 2 ዓመት አይደለም መጽናናት ምንም ነገር ትረሳላችሁ ቤተሰቦች። የቅርብ ወዳጃችሁ የቅርብ ቤተሰብ ቢሞት ትረሱታላችሁ 2 ዓመት እንዴ። እና ያ ሁሉ ነገር ተገቢ አይደለም ስንል ነበር አይደል? እዚህ ጋር ብዙ ነገር አልፈን ነዚህ እየዋሸሽ የነበረው ለምንድን ነው? አሁን ይሄው በቃ ግልጽ አደረገልሽ እኮ ፈተን ነበር። እኔ እንዳበቃ ነው የማውቀው። አንቺ ግን አንቺ ጋር አላበቃም። ለምን ሰሞኑ ተገናኝተን ነበር። ሰሞኑ እኮ ፍቅረኛ ነበር። ለምንድን ነው እንደዚህ ያረከው? ከሷ ጋር ፍቅረኛ ሆነ አሉ ምናምን የሚሉ ጥያቄዎችን ያልጠየቅሽው ነን ካልሽ ማለት ነው። ስለዚህ ተገቢ አልነበረም። እኛ በሰዓቱ ተገቢ ያልመሰለን ነገር ተገቢ አይደለም ብለናል። መዋሸትም ስለማንችል ቤተሰብን ስትዋሹ በጣም ማለት አንዳንድ ሶሻል ሚዲያ ላይ በምታዩት ነገር ስትዋሹ ስትፎገሩ ደስ አይልም። እኛም ለሙራናችን ነው እንጂ እኛ ምንም እንትን ማለት ነፂ ለምን አሁን ፍቅረኛ አይሆንም? እኛ ምንም የምናጣው ነገር እኮ የለም ቤተሰቦች። ግን ደግሞ ግን ይደብራል። ሙራ የሚባል ነገር አለ የሚፈጠረው ነገር ማለት አሁን ከኔ በለጠ ሞር ማፊ እሷን ያካታል ብዙ ነገር ስለሷ አስረድቷቸዋል። ታጣላችሁ ብዬ አልገምትም። በቃ ማለት ተረዱን። ቢያንስ አንዳንዴ እውነት የሚያወራን ማበረታታት ትታችሁ እንደዚህ እሷን ይችልክ ምናምን ያላችሁ ሰዎች ይመቻችሁ። እውነተኛ ማንዱ ኖርማል ነው። አንተ ሲጀመር አሁን እየኖርክ ያለው ህይወት የውሸት ነው። ደስተኛ ሆነክ እንደማትኖርበት እኔ እርግጠኛ ነኝ። ማለት ጊዜ ማለት አዲስ ታክቲክ ነው ቤተሰብ። መጀመሪያ እስከ ትላንትና እስከ ዛሬ በቃ አሁንም ፍቅረኛ ነው ምናምን አለች። ባለፈው ታማ ስድል ማለት ነው ከሆስፒታል ወጣው ስትል እንደሱ አባባል። አሁን ደግሞ ያ ነገር አለቀና ማለት ገባትና ውሸት ነው። ምክንያቱም አብርሃም አጠገቧ ስላልነበር በዛ በሰዓቷ ዋሽታለች። አሁን ደግሞ ምን ማለት ጀመረች? በህይወት ደስተኛ አትመስለኝም። የነገራት ሰው አለ ደስተኛ እንዳልሆነ እንትን አይዘበራረቅም። እስከ ትላንትና እስከ ዛሬ እየፎገረ ነው ፍቅረኛ ነን አሁንም ምናምን ብላ አሁን ደግሞ ደስተኛ አትመስለኝም ማለት ሁለት ሀሳብ ይጋጫል። እኔ ተጋጭቶብኛል እንግዲህ ቤተሰብ እና ዛሬ እናንተም ጋር ተጋጭቷል። በደንብ ነው የሚጋጨው እና ትክክል አይደለም። አዲስ ስትራቴጂ ነው። ደስተኛ አይደለም ውስጣኔ ይንከራት ምን ደስ ይላል መሰለህ ማለት ከዚህ ቪዲዮ ደስ ያለኝ ፓርት ነው መደበቅ አልችልም። ረጋ ብሎ አብረሽ በቃ በፈገግታ ነው እያስረዳት ያለው እንደማይሆን የሄደችበት መንገድ ትክክል እንዳልሆነ ደስ ብሎት ነው እያስረዳት ፈሪ ሆኖ ነው እያስረዳት ያለው ትክክል አይደለሽም ነው። እኔ በጣም ነው የወደድኩት። ከአንዳንድ ነገሮች በስተቀር በጣም ደስ ይላል ማለት ያስረዳበት መንገድ ቀለል አድርጎ ልጅቷም
ስሜቷን በስርዓት ማለት እንድትረዳው እንድታገናዘብ ትክክል እንዳልሆነች እንዲሰማት እያደረገ ነው ያለው። ይመችሽ አብርሽ፣ አቀባበል እንትን ደስ ይላል። ኧረ ጸዴ ነው። መልዕክት የሚያስተላልፈው በመንገድ ቀለል አድርጎ ነው። አንቺ ለአንቺ እኮ እንትን ማለት ማስረዳት አይጠበቅበትም። ደስተኛ ነኝ ብላ አንቺን ተስፋ ትችሻቃለሁ ሰጣለች አንገቷን እንዳለች ቴክስቶቹ ሊሆን ይችላል ያወራናቸውን ነገሮች ለማየት ሞክር። ካሳመን ነው ማለት ነው። በቃ አእምሯችን ጥቅም እንዳለ ነው። ሌላ ነገርን መቀበልም መስማትም ደስ ሲል በቃ አብርሃም እውነተኛ ሰው መሆኑ ተረጋግጠላል። እኔ በሱ ደስ ብሎኛል። የምር ቤተሰቦች እኔ አልቻልኩም ማለት ነው። አብርሃም እውነተኛነት እዚህ ጋር መረጋገጡ ደስ አይልም? ቤተሰቦች እኔ በቃ ቪዲዮን ከዚህ ጋር ብናበቃውም ኖርማል ነው። አንዳንድ ነገርኛ ራሳችንን እንበላቸው እንጂ ቤተሰቦችን እዩት። በቃ ማለት እውነት ያለው ሰው ሁሌ ደፋር ነው። እውነትን ከያዛችሁ ደፋር ናችሁ። ለምንም ነገር ትወጣላችሁ። በፈገግታ በቃ አብርሽ የሚያደርገው እንደዛ ነው። ደስ ብሎት በቃ ማለት ፍሪ ሆኖ ምንም ሳይጨናነቅ እንደዛ አይደለም። ቺት ያደረገ ሰው እንደዚህ አይደለም። ቤተሰብ እንዲሁ ትዳሩ ላይ የሚወሰዱት ሰው እንትና ሲባል እኮ ምንድን ነው ምናምን ነው የሚባለው። ነፂ ሲባል እንዴ ነፂ ማነች ምናምን ኧረ እኔ አላውቃትም የጥሩ ያለፈ ነው ምናምን ይቀባጥር ነው ያስታውቃል። ይሄ ግን እውነተኛ ሰው ነው አብርሽ። ስለዛ በኮንፊደንስ በልበ ሙሉነት ነው ሲያወራ የነበረው። አንገቷን ደፋች እኮ ማለት እንትን ብትለይ ይሻል ነበር። የሁሉ ውሸት ከምትደራረብ ባይሆን በቃ እወዳለሁ አፈቅራለሁ ስላልወጣልኝ ነው አንተ ሌላ ሰው ሆነ ማየት ከበደኛ ብትል ኢትስ ኦኬ ኖርማል፣ ማንም ይቀበላል ኖርማል። ምክንያቱም ያሳለፉት ነገር አለ፣ ፎቶዎች አሏት፣ ፋይል አላት፣ ላትረሳው ትችላለች። አትውደደኛ ይባላል። ሰው ደግሞ ማንንም መውደድ ይችላል። እግዚአብሔር ፍቅር ነው ይባላል ሲጀመር። ፍቅር ኖርማል ነው፣ ግን ደግሞ ያፈቀሩትን ሰው ከሰው ጋር ሆኖ በግዴን ይሁን አይባልም። ያው በውሸት በኩል ይከብዳል። እና እነዚህ የመጣሽበት መንገድ ትክክለኛ አይደለም። እውነት ስትይዙ ቤተሰቦች በቃ እኔ ደፋር ናችሁ አልኩት። አንድም ለዛ ነው እኛ ሚዲያ ላይ ብዙዎቻችሁ የተናገራችሁ ልክ አይደላችሁም፣ የሴት ልጅ ሞራን ጠብቁ፣ እሷ እውነተኛ ነች፣ አብርሃም ክዷታ ምናምን ስትሉ በልበ ሙሉነት ደጋግመን እናንተ ጋር የምንመጣው እውነት ስለያዝ ነው። ከኛ በላይ ደግሞ ማንም ሊያውቅ አይችልም። በቃ ሁሉ ነገር ሲደረግ አይቻለሁ፣ ተጎድታ አይቻለሁ፣ ስታለቅስ አይቻለሁ። ነግሬያችኋለሁ እኮ በጣም በራሪ ወፍ ነበረች ነፂ ማለት የምትበረው ወፍ። ግን በአብርሃም ምክንያት ክንፏ እንደተሰበረ ነግሬያችኋለሁ። ተሰብሮ ነበር ክንፏ በቃ ማለት እንዳልሆነ ሆና ነበር። ለዚህም እኮ እናዝናለን ብለናል። እና ለማጽናናት ብዙ ጊዜ ፈይቶብኛል። እሷን አጽናንቻለሁ። ወደ ራሷ ተመልሳ አይቻታለሁ፣ ሳቋን አይቻለሁ፣ ነግሬያችኋለሁ ሁሉ ነገር እንዳስረዳችሁ። ግን ያ ሁሉ አልፎ ወደዚህ ነገር መግባቷ ትንሽ ቢያስገርመኝ፣ እውነት እንግዲህ ተደብቃ አትቀርም። ራሷ ነች ደግሞ ያለችው። እውነት ተደብቃ አትቀርም ትወጣለች ብላለች። እና ወጥቷል እውነቱ። እንግዲህ ቤተሰቦች ምንም አዲስ ነገር የለውም። ነፂና አብርሽ ምንም የላቸውም። ሊያወሩ ይችላሉ። ማንም የተቸገረ ሰው ብታገኙ ታወሩታላችሁ ምናምን ኢትስ ኦኬ በቃ ኖርማል ነው። እሱ ተቸግራ ስለመሰለው አውርቷታል በሰዓቱ፣ ግን ሌላ ነገር የላቸውም። እና ቤተሰቦች ሩታዬም እንግዲህ በዚህ ቪዲዮ ብዙ ነገር እንዳየች ተስፋ አደርጋለሁ። የአብርሽም አቀባበል ከእንትን ነው እና እውነቱ ሊወጣልን ነው ብሎ በማሰብ ነው። ሌላ ነገር እንደሌለ ተረድተሽው እንግዲህ ሰላማችሁ እንዲበዛ እንመኛለን። ተረዳለች። ከዚህ ይመስላል እንግዲህ ይመቻችሁ።